ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጥህና ሰንሰለቴን ቀንበሬን ተካው በበገና ሞቶይ መውጊያ የታል እያልን ምንዘምር መስቀልህ ጦር ስምህ ጋሻችን ሆኖልን ዳንን የምንለው ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ተሻግረህናል ስላሻገርከን ለዘላለም በመቃብር ሞት ይዘን ከቶ አልቻለም ኃይለኛውን በኃይል አስረው ላይ ፈታ ዘመርንልህ አሸናፊ ነህ የኛ ጌታ ከፍ በል በእልልታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሞቶ ማዳን ለማን ተችሏል ካንተ በቀር ጌትነት ሥራ ይኖራል ሲመሰክር ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ በጾም ያንተ ሥራ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ መስክሩለት የምስራች ነው ታላቅ ዜና
ቤቱ ከበሮህን ምቱ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሄዶ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን